ባቡሬና ሊሊ እጅ ለእጅ ተያይዘው ሲዝናኑ ቆይተው ወደ ቤታቸው ሲመለሱ ዞር ስትል ሊሊ ማንም ብታይ ጥሩ ነው ኤላ ካለበት ተመልሶ መጣ። ሊሊ ያየችው ማመን ያቅታትና በጣም ትደነግጥና የባቡሬ ትክክለኛ ስሙ ቤካ ነው። ነገር ግን ለሊሊ ተመችቷታል። ቤካ እያልኩ ጠራሃለሁ ከዚህ በኋላ ስትለውም ነበረ። ነገር ግን ለኛ የተመልካቹ የተመቸን ባቡሬ ነው። ለራሴ ባቡሬ ነው የተመቸኝ ማለት ነው ስሙ። ስለዚህ ባቡሬ ነው የምለው ማለት ነው። እና ሊሊ ያየችውን ነገር ማመን አቅቷት በጣም ነበረ እየደነገጠችው። እሱም እንደዛው። በእርግጥ ባቡሬ አያውቀውም ኤላን ማለት ነው። ነገር ግን በጣም ነበር የደነገጠው ሊሊ ስትደነግጥ። ኤላም እንግዲህ ሊሊን ትቷት ሄዶ ሳይሆን ታግቶ እንደነበረ ተናግሯል። ምክንያቱም ደግሞ የሊሊ አክስት ፍርድ ቤት ውስጥ ከሚያልቅ ድረስ ኤላንም እሷም እንዲታገቱ ነው የተደረጉት። የተጻፈው ወረቀት እኔ የራሴ ህይወት አለኝ፣ እናም ከዚህ በፊት ህይወት ጀምሬ ነበረ፣ በጣም ይቅርታ እና ደግሞ በቅርቡም ልጅ ልወልድ ነው ብሎ የጻፈው ወረቀት ትክክለኛ ወረቀት እንዳልሆነና አያክስቷ የላከችው ሰው ነው ያንን ወረቀት ጽፎ እዛ ያስቀመጠው ነበረ። ምክንያቱም እሷ እንድታገተ እንዳጠረጥርና እውነትም ተመልሷል ብላ እንዲታሰብ ነበር እንደዛ እየተደረገው። እና እውነት ለመናገር እኔ ባቡሬ ተመችቶኛል። ባቡሬና ሊሊ ቢፋቀሩና አንድ ላይ ቢሆኑ በጣም ነው ደስ የሚለኝ። ነገር ግን ሊሊ የኤላ ፍቅር አልወጣላትም። እንዴት ነው መርሳት የሚቻለው? እስከዛሬ ድረስ ያሳለፍነውን ህይወት እንዴት መርሳት ይቻላል እያለች ለባቡሬ ስታወራው ነበረ። ባቡሬም ደግሞ የማይረሳ ነገር የለም፣ ልርሳው ብለሽ ከፈለግሽና ለመርሳት ከሞከርሽ የማይረሳ ነገር የለም ሲላትም ነበረ። በእርግጥ ትክክለኛ ፍቅር እውነተኛ ፍቅር ደግሞ እንደዚሁ በቀላል ነገር የሚረሳ አይደለም። በአጠቃላይ አይረሳም ማለት ነው። መቼም አይረሳም እውነተኛ ፍቅር ቢሆንም ግን ህይወት ይቀጥላልና ከሌላ ሰው ጋራ ያው ህይወት መቀጠሉ አይቀርም። ባቡሬ ደግሞ ሊሊን ስላገኘ በጣም ደስተኛ ሆኗል። ካለበት ከነበረበት ህይወት አሁን እየተሻለ ነው። አሁን አንቺን ካገኘው በኋላ በጣም ደስተኛ እየሆንኩ ነው ሲላትም ስለዚህ ከኔ ጋር መሆን ደስተኛ አድርጎሃል ማለት ነው እያለችውም ነበር። እሱ ግን አዎ በጣም ደስተኛ ሆኗል። ግን አሁን ኤላ ከመጣ በጣም አስቸጋሪ ነው የሚሆነው ለባቡሬ። ምክንያቱም እስካሁን ድረስ መጠጊያ የለውም። እሷ ቤት ነበር እየተቀመጠ ያለው እሱ። ኤላ ከመጣ ግን ኤላ ደግሞ ማንንም አያስጠጋም። እንኳን ባቡሬን እንኳን ያገታትን ሰው ቀርቶ በቃ ሴትም ሆነ ወንድ እዛ ቤት ሲመጣ ሊሊን ቀና ብሎ ሰው ሲያይበት አይወድም። ስለዚህ ያለው አማራጭ ባቡሬ ምንድነው? ወደዛው ወደ እንትኑ መግባቱ ነው፣ ወደ ስራው ማለት ነው። ቤዛ ያለው ጥሩ ሰው እያጫወታት ትገኛለች ማለት ነው። እንግዲህ ፍቅር አዴን ቀለበቱን አውጪ፣ አንቺና ዴብ መጋባት የለባቸውም፣ ዴብ የኔ ነው እያለች እየተጓተቱ እያለ አዴ ቤዛ ትመጣና ታላቃቸዋለች። አንቺ ምን መሆንሽ ነው ፍቅር? እንዴት ምን አድርጌ ነው የምትያት አዴን? አዴ እኮ በጣም ጥሩ ሰው ናት ስትላት ፍቅርም ደግሞ በጣም ነበር የደነገጠችው። እንዴት አንቺ ለአዴ አግዘሽ እኔን እንደዛ ታመናጭኛለሽ እሷ ፊት ብላ ስትጮህባት፣ ነገር ግን ቤዛ ከልቧ ሳይሆን ትወና እየተወነችና ድራማ እየሰራች ነበረ። ምክንያቱም አዴን ለመግደልና ምግብ ውስጥ መርዝ አድርገው ምግብ ሊሰጧት ስለነበረ በቅድሚያ ጥሩ ሰው መጫወት ነበረባቸው። ምክንያቱም አንድ ነገር ከተፈጠረ እኛ እንዳንጠረጠር ብለው ስላሰቡ ማለት ነው። እና ፍቅርም ታዲያ እንደዛ ስትላት ቤዛ ምን ሆነሽ ነው አንቺ እንዴ ፋራ ነሽ እንዴ? በቃ ምክንያቱም አንቺ አሁን ጥሩ መጫወት አለብሽ። የሆነ ነገር ቢፈጠር እንኳን ወደኛ ያመላክቱም እና አሁን አንቺ ጥሩ ሰው መሆን አለብሽ፣ ጥሩ ሰው መምሰል አለብሽ፣ መሆን ሳይሆን መምሰል አለብሽ ስትላት እና እንደዛ ነው እንዴ በቃሽ ስትላት እንግዲህ አሁንም ትመጣና የፍቅር እናት ቁጭ ብላለች። አዴ ደግሞ ቤት እየጸረገች ስለነበረ ፍቅር ትመጣና አንጮ አዴ እኔ ልጥረግ፣ አንቺ መሰሪው ስራ ካለሽ ዴሽ መስራት ትችያለሽ ትላታለች። የፍቅር እናትም ግራ በመጋባት አሁን እኮ ስሪ ብትባይ አሰሪም ነበር፣ ነገር ግን ደግሞ ነገ የማትደግሚውን ስራ ነው፣ ነገ አሁን የማትደግሚውን እንዴት እንደዚህ ትሆኛለሽ እያለቻት ነበረና ነገር ግን እሷ ለማስመሰል እየሞከረች ነው።
አደይ ውጭ ወጥታ ራሱ ከውጭ ስትመጣ ጥሩ አቀባበል እያደረገችላት ነበር ቤዛ። ነገር ግን አንቺ ልጅ ምን ሆነሽ ነው? ይሄ ጠጋ ጠጋ ቃለ ማንሳት ነው። ምንም አልተዋጠልኝም፣ ሁኔታሽን በሙሉ ምንም አልተዋጠልኝም። የሆነ ያሰብሽው ነገር አለ እንዲህ እያለቻት ነበር አደይ ማለት አደይ ቤዛን ማለት ነው። ቤዛም ታዲያ እንዴ እኔ በጣም ይቅርታ ሀቢብቲ እስከዛሬ ድረስ ሳልረዳ ስለቀረሁኝ፣ አንቺ በጣም ጥሩ ሰው ነሽ። ስለዚህ እኔ ምንም ነገር ያሰብኩት ነገር የለም እስካሁን ራሱ ሳልረዳ ስለቀረው በጣም ይቅርታ፣ አንቺ ጥሩ ሰው ነሽ እያለቻትም ነበረ። እንግዲህ ለፍቅር እናትም ቤዛ አደይ እኮ በጣም ጥሩ ሰው ናት፣ እንዲሆን ያልተረዳኋትም እና እሷም ደግሞ ቂም ይዛብኛለች እንጂ በጣም ጥሩ ሰው ናት ምናምን ስትል ነበር። እና የአደይ እናትም ግራ በመጋባት እንዴ አደይ ምን ያደረገችሽ ነገር አለ እንዴ? ለምንድነው ቂም ያልሽባት ስትላት አላስኩባትም ትላታለች። እና በመጨረሻም እንግዲህ ቤዛ ብቻዋን ስታወራም ነበረ። እንዴት አይነት ገገማ ናት! ቆይ አይገባትም ወይ? ምን አይነት ፋራ ናት? እንዲያው መቼ ነው የምትሰለጥነው? እያለች ስታወራ ነበር። ነገር ግን እዚህ ላይ እንኳን አትክክል እያልኩ ነው። ምክንያቱም ቤዛ እንዴት ጥሩ ሰው ሆነች ብላ ታስባለች አደይ? ምን መሆኗ ነው? በመጨረሻም እንግዲህ አደይ ምግብ እየሰራች ነበረ። አደይ ምግብ እየሰራች ባለችበት ሰዓት ሽሮ ነው የምፈልገው እና እኔ ደግሞ በጣም ደክሞኛል ትላታለች። ቤዛም ደግሞ ችግር የለም እኔ ሽሮውን ሰርቼ አመጣልሻለሁኝ ትላታለች። አደይም ደግሞ እውነት መስሏት እሺ በቃ እኔ ከፈሌ ነኝ እሺ ይዘሽልኝ እኔ ካላስቸገርኩሽ ትላለች። ቤዛም ታዲያ ምግቡ ላይ እንግዲህ መርዝ ጨምራበት ሽሮ ወጡ ላይ ለአደይ ይዛላት ሄዳለች። እንግዲህ አደይ ትሞታለች ወላ ሰው ደርሶ ያድናታል የሚለውን እንግዲህ ሁላችንም ያው በጉጉት እንጠብቃለን። ባለፈው ራሱ ፍቅርና እናቷ ሊበሉስ ሲሉ ነገር ግን ያሰበችው ቤዛ ለራሷ ነበር። ያኔም እንኳን ለሰዎቹ አስባ ሳይሆን ለራሷ የአደይ እናት የፍቅር እናት ከሞተች እዚህ እኮ የሚያስቀምጠኝ ሰው የለም ብላ ስላሰበች መርዙንና ምግቡን እንዲያይበሉት ከልክላቸዋለች። ምክንያቱም ጨው አንሶታል፣ ጨው ረስቻለሁ ብላ የቤዛ እናት የፍቅር እናት ማለት ነው የፍቅር እናት ከመጉረሷ በፊት እጇን ቀምታ ምግቡን ወስዳባቸዋለች ማለት ነው። ጨው ጨምሬ ያመጣለሁ ብላ ማለት ነው። እና ያን ጊዜ እንዲያይበሉ ከልክላለች። እና ያሁኑ ሲያደይ ትበላዋለች ወይስ አትበላውም? እንግዲህ ዴብም ግራ ገብቶት ነበረ። ቤዛ ምን ሆና ነው ማለት እንደዚህ ጥሩ የሆነችው የሆነ ነገር አስባለች እንዴ ብሎ እንኳን አላሰበም እሱ ራሱ። ነገር ግን ምን ነክቷት ነው ምን ሆና ነው እያሉ ግራ ገብቷቸው ነበረ ማለት ነው። እና ዙሮ አደይ በተበላው ዙሮ የምትጠረጠረው ያው ቤዛና ፍቅር ናቸው የሚጠረጠሩት። ሌላ የሚጠረጠር የለም። አሁን ጥሩ ጥሩ ጨዋ ቢያጫወታቸውም የእነሱን ባህሪ ማንም ያውቀዋል። በተለይ ሊሊ አትለቃቸውም ማለት ነው። አደይ የሆነ ነገር ብትሆን አትለቃቸውም። ሊሊ ጉሮራቸውን አንቃ እውነቱን እንዲናገሩ ነው የምታደርጋቸው። ምንድን ነው ማለት የማያፈቅሩትን ሰው የኔ ይሆናል ብሎ መልፋት። የፍቅር ሁኔታ በጣም ግራ የሚያጋባ ነው። ዴብ አይፈልጋትም፣ አያፈቅራትም። በግድ እሱ የኔ ይሆናል ብላ እየተፍጨረጨረ ትገኛለች። በግድ እሷ ጋር እንኳ ቢሆን ዘለቄታ የለውም። እሱ ካላፈቅራት እሷ ብቻ የምታፈቅረው ከሆነ እንዴት ይሆናል? ምናልባች እንዲያው ትንሽ እንኳ ወንዱ እያፈቀራት ሴቷ ባታፈቅረው ይሻላል። ምክንያቱም በእሱ እንክብካቤ ልታፈቅረው ትችላለች። እሱ ግን አያፈቅራትም፣ አይወዳትም። ሌላ ልቡ ሌላ ቦታ ሆኖ ከፍቅር ጋር ከፍቅር ጋር ቢሆን ራሱ ምንም አይነት እንዴት አይነት ህይወት ለመኖር ነው? ምን አላ ዴንና ዴብን ብታዋቸውና ፍቅራቸውን እያጣጣሙ ቢቀመጡ ብቻ እንግዲህ እና በነገራችን ላይ ሊሊና ባቡሬ ያዩት ሰው ማን ነው ብላችሁ ታስባላችሁ? ያው ወይ ኤላ ነው ላለሁኝ ወይ ደግሞ የሊሊ አክስት ናት የምትሆነው ማለት ነው። ከሁለት አንዳቸው ነው መቼም የመጡባቸው። በነገራችን ላይ ኤላ ታግቶ ከሆነ ኦኬ ይምጣ፣ ካልታገተ ዝም ብሎ ሆዶ ከሆነ ግን ባይመጣ ይሻላል። ለምን ከባቡሬ ጋር ፍቅር ቢጀምሩ ባይነኝ እኔ ማለት ነው እንደራሴ። ምክንያቱም አንዴ ጥሎን የሄደ ሰው ተመልሶ ቢመጣ ምንም አይጠቅምም ማለት ነው። ተመልሶ መሄዱ አይቀርም። ስለዚህ ከባቡሬ ጋር ባንድ ቢሆኑና ከባቡሬ ጋር ፍቅር ቢጀምሩ ደስ ይለኛል እንደኔ ማለት ነው። እናንተስ ምን ይመስላችኋል? እስኪ ሀሳብ አስተያየታችሁን በኮሜንት መኮመት አለባችሁ ነው። ትችላላችሁ፣ ግዴታ አይደለም ግን ትችላላችሁ። እና
ሊሊና ባቡሬ ማን የመጣባቸው የሚለውን እስኪ ሀሳባችሁን በኮሜንት አስፍሩ። የሊሊ አክስት ናት የመጣችባቸው ወይስ ኤላን የመጣባቸው የሚለውን በሀሳብ በኮሜንት ሀሳባችሁን መግለጽ ትችላላችሁ ማለት ነው። ነገር ግን እኔ የሚመስለኝ አክስቷ ትመስለኛለች። ለምን ብትሉ ባቡሬ ኤላን አያውቀውም። ስለዚህ ለምን ይደነግጣል? ኤላ ከሆነ አይደነግጥም ባቡሬ ማለት ነው። ስለዚህ የሊሊ አክስት ናት የመጣችባቸው ማለት ነው። የሊሊ አክስት ባቡሬ ስለሚያውቃት ለዛ ነው የደነገጠው። ኤላ ከሆነ ግን እሱ ስለማያውቀው ሊደነግጥ አይችልም። እናም እንደኔ ሀሳብ እንግዲህ የመጣችባቸው ያው የሊሊ አክስት ወይም ደግሞ የሊሊ አክስት ሰው ለካረት ታሳግታቸው ይመስለኛል። ብቻ እንግዲህ እውነታውን ደግሞ ፈጣሪ ነው የሚያውቀው። ሲለቀቅ ነው የምናየው እውነታውን ማለት ነው። እንግዲህ የራሳችን ሀሳብ ነው የምናስቀምጠው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ እና ሼር እያደረጋችሁ አበረታቱን። መልካምነት ለራስ ነው፣ ተመልሶ ይከፍላችኋል።